በፍርድ ቤት ልትከራከሩ ሄዳችሁ ወይም ችሎት ልትከታተሉ ሄዳችሁ ሮቦት ወይም በኮምፒውተር የቀረበ በኤአይ የሚሰራ ጠበቃ ሲከራከር ብታገኙ ምን ይሰማችኋል? ሰላም፣ እንዴት ከረማችሁ? እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። በዛሬው ቪዲዮ እንግዲህ አይቀሬ የሆነውን የቴክኖሎጂ ውጤት ወይም ኤአይ አርቲፊሻል ኢንተለጀንስ የሚባለውን ማለት ነው። በአማርኛው እርግጠኛ አይደለሁም። ሰው ሰራሽ አስተውሎት ነው የሚባለው ይመስለኛል። ይህ ማለት ነው እንግዲህ judges of the facts. The Constitution itself recognizes your unique role in our system of justice. So please, pay careful attention to the witnesses and evidence received at trial, as well as my instructions on the law. I thank you for your commitment to performing this civic duty and recognize the sacrifices that you have all made to be here today. We will now begin with opening statements. Is the government prepared to proceed? Yes, Your Honor. All right, you may proceed. This is Sean Combs. To the public, he was Puff Daddy, or Diddy, a cultural icon, a businessman larger than life. በዚህ ቪዲዮ እንደምታዩት ይህንን ለማለት ነው። ስለዚህ ይህ ቴክኖሎጂ አመጣሽ ነገር ወደፊት ሄዶ የህግ ባለሙያዎችን ስራ በተለይም የኛ የጠበቆችን ስራ ሊተካ ይችላል ወይ የሚለውን በተመለከተ የተወሰነ ነገር እንድናወራ ፈልጌ ነው። መቼም እስካሁን የህግ ስራን የደፈረው የለም ማይክሮሶፍት ወርድ ካልሆነ በስተቀር፣ ምክንያቱም የተለያዩ ጽሁፎች በዛ ስለሚጻፉ ማለት ነው። ሌላ ቴክኖሎጂ እንግዲህ ብዙም የህግ ስራው ሲገባ አልታዘብኩም። እስቲ ወደ ዛሬው ቪዲዮ እንግዲህ ማብራሪያ ከመሄዴ በፊት በቅድሚያ ይህንን ቪዲዮ እስቲ ተመልከቱት። May it please the court. I come here today a humble pro se All right. before a panel of 5 distinguished justices. Is this, hold on. Is that counsel for the case? I generated that. I'm sorry? I generated that? That is not a real person. እንግዲህ በቪዲዮ ላይ እንዳያችሁት በኒውዮርክ ነው ጀሮም ዲወልድ ስሙን በትክክል ከጠራሁት ማለት ነው የተባለ የ74 ዓመት አዛውንት የስራ ክርክር ነበረበት እና ታዲያ ጠበቃ ምን አስቀጠረኝ ብሎ በኒውዮርክ ስቴት ሱፕሪም ኮርት አፒሌት ዲቪዥን ወይም በይግባኝ ሰሚው ፍርድ ቤት ማለት ነው የሮቦት ጠበቃውን ይዞ ይቀርባል ማለት ነው። እንደምታዩት ሰውየው እንግዲህ በችሎት ቀርቧል። በስክሪን ደግሞ ባለጉዳዩ ይሄው ሰውዬ ጀነሬት ያደረገው የኤአይ ጠበቃ ይዞ ቀረበ ማለት ነው። አገባብ ውስጥ ጥሩ ነበረ ጠበቃው። በእኛ ሀገር የተከበረው ፍርድ ቤት ብሎ ወደ ጉዳዩ ሊገባ ሲል ዳኛው በብስጭት ያስቆሙታል ማለት ነው። እንደውም ይህ ነው ጠበቃ ይሉታል ሰውየውን ማለት ነው። ስለዚህ ጠበቃው ምን ይላል? ጀነሬት ያደረኩት ጠበቃዬ ነው ይላል ብሎ ይመልሳል ማለት ነው። ዳኛው በ5 ደቂቃ ውስጥ ክርክርህን በራስህ ካቅርብ ብለው እንግዲህ አስቆመውታል ማለት ነው። እንደውም ምንድነው ያለው ችሎቱን እንደ ማስታወቂያ መስሪያ ወይም አንተ ጀነሬት ያደረከውን ኤአይ ልታስተዋውቅበት ነው ወይ በችሎቱ ብለው እንግዲህ ንዴታቸውን ገልጸዋል ማለት ነው ዳኛው እንደምትመለከቷቸው። ወደ ጉዳያችን ስንመለስ በእኛም ሀገር እንግዲህ ሌሎቹ ሙያዎች ላይም ብዙ ባይገባም የኪነ ጥበብ ስራዎች ላይ አሁንም ኤአይ ገብቷል። ብዙ ፊልሞች እየተሰሩ ነው ኤአይን በመጠቀም ማለት ነው። እንግዲህ ለህግ ይሆናል ብላችሁ ታስባላችሁ? ለህግ ስራ ኮሜንት ሴክሽን ላይ አስቀምጡልኝ ሀሳባችሁን። እስኪ ወደፊት የህግ አገልግሎት በኤአይ የሚያስቡ ሰዎች ካሉ እነዚህ ነጥቦች ላንሳላችሁ። አንደኛ ምንድን ነው ኤአይ እንግዲህ የሰዎች የህግ አገልግሎት የሚተካ አይደለም ብዬ ነው እኔ የማምነው። ምክንያቱም አንደኛ ኤአይ የሚሰራው እንዴት ነው? የተጻፈለትን ወይም ደግሞ ይሄ ለምሳሌ ኤአይ እንደ ቻት ጂቢቲ የሚባለው ማለት ነው የተለያዩ መረጃዎችን በተለያዩ ተማሪዎች እንዲሁም ሰራተኞች በዛ ባሉ ሰዎች ጥቅም ላይ እየዋለ ይገኛል። ስለዚህ እንደነዚህ አይነት ኤአይ የሚባል ቴክኖሎጂ የሚሰራው የተጻፈለትን ወይም ደግሞ ያገኘውን ዳታ በመጠቀም ሲሆን ያገኘውን የቃላት አጠቃቀም በኢንተርኔት ላይ ያገኘውን ማለት ነው የቃላት አቀማመጥ
ላይ በመመርኮዝ ነው እንግዲህ የሚሰራው። ለምሳሌ ምንድነው እንግዲህ ባገኘሁት መረጃ መሰረት ለምሳሌ እንዴት ነው የሚሰራው? የኢትዮጵያ ዋና ከተማ ማን ናት ብላችሁ ብትጠይቁት አዲስ አበባ ይላችኋል። ይህ እንግዲህ ትክክለኛ መልስ ነው። ታዲያ በትክክል አዲስ አበባ ስለመሆኗ አጣርቶ አይደለም መልስ የሚሰጣችሁ ማለት ነው። ነገር ግን በሚያገኘው የኦንላይን መረጃ ላይ ብቻ በመመርኮዝ ነው ማለት ነው። ለምሳሌ ጥያቄው ይሄ ይሁን እንጂ ያልተለመደ ጥያቄ ከጠየቃችሁት የመሰለውን ነው መልስ የሚሰጣችሁ። ምክንያቱም እዛ ጋር ከሚያገኛቸው ቃላቶች ወይም መረጃዎች በመነሳት ብቻ ነው መልስ የሚሰጣችሁ ማለት ነው። አንዱ ቃል ከሌላኛው ቃል እንዴት ነው አቀማመጡ ከሚለው በመነሳት ወይም ፓተርኑን በማየት ነው ይላል እንግዲህ ያገኘሁት ምንጭ። ስለዚህ በዚህም ምንድነው የሰጣችሁ መረጃ ያለፈበት ወይም ጊዜ ያለፈበት መረጃ ሊሆን ይችላል። አፕዴት ያልተደረገ ብቻ ባገኘው መረጃ የቃላት አደራደር ላይ በመመርኮዝ ከዚህ ጥያቄ ተከትሎ ምላሽ ሊሆን የሚችለው ነገር ምንድነው የሚለውን ተመርኩዞ ነው እንግዲህ መልስ የሚሰጠው ማለት ነው። ስለዚህ ጉዳይ ምናልባት ባለሙያዎች የበለጠ ልታብራሩልን ትችላላችሁ። ነገር ግን በዚህ መልኩ ስለሆነ አሰራሩ አኪዩሬት አይሆንም፣ ትክክለኛነቱም ጥያቄ ውስጥ የሚገባ ይሆናል ማለት ነው ከሰው አንፃር ሲነጻጸር። በሁለተኛነት እንግዲህ ኤአይ በቀጥታ የመረጃውን ትክክለኛነትም አይፈትሽም። ያገኘውን ነው የሚያቀርበው። በቂ መረጃም ከሌለው የመሰለውን ነው የሚያቀርበው ማለት ነው። ጥያቄዎቹ ግልጽ ካልሆኑ ደግሞ ለምሳሌ የጠየቃችሁት ጥያቄ መልሱ የሚሰጣችሁ መልስ ግምታዊ ሊሆን ይችላል፣ ወይም ደግሞ ከጥያቄው ጋር የማይገናኝ ሊሆን ይችላል ማለት ነው። በሌላ መልኩ ትክክለኛ ሰው የሆነ የህግ ባለሙያ ብቻ ሊያደርገው ወይም ደግሞ ሊፈጽመው የሚችለው በርካታ የህግ ስራዎች አሉ ማለት ነው። ለምሳሌ ኤአይ የሰውኛ ባህሪ የለውም ወይም ሂውማን ኤለመንት የምንለው የለውም። ሰው በባህሪው እንግዲህ ርህራሄ ያለው ተብሎ ይገመታል። ነገሮችን በሰውኛ የመረዳትና ውሳኔ የማሳለፍ ወይም የጀጅመንት የምንለው ይህንን የመስጠት ችሎታ አለው። ይሄ ሰው በመሆኑ ብቻ የሚያገኘው ባህሪ ነው ማለት ነው። ከዚህ ጎን ለጎን ቲምወርክን እንግዲህ ካሰብን ለምሳሌ ቲምወርክን በኤአይ ልናስበው አንችልም። አንዳንድ ስራዎች በተለይም የህግ ስራ ደግሞ የቲምወርክን ወይም አብሮ የመስራትን ልምድ እንግዲህ ሼር የማድረግን ሁኔታ የሚጠይቁ ናቸው ማለት ነው። ይሄንን ከኤአይ ልታገኙት አትችሉም ማለት ነው። ከሁሉ በላይ ደግሞ እንግዲህ ህግ አንቀጽ ብቻ አለመሆኑን እንግዲህ ሁላችንም የምንረዳው ነው። አንድ አንቀጽ የሚተረጎምበት መንገድ ነው እንግዲህ ዋናው ጉዳይ። ድንጋጌው ምንድን ነው የሚለው፣ የህግ አውጪው ዓላማ ምን ነበረ የሚለው ጉዳይ ነው ዋናው ነገር ማለት ነው። እና እንዲሁ በደረቁ ማንም ተነስቶ አንቀጹን አንብቦ ሊተገብረው ወይም ደግሞ ይህ ህግ ወይም ይህ አንቀጽ ለዚህ ጉዳይ አፕላይ ይደረጋል ወይ ይሰራል ብሎ ሊወስን የሚችልበት አይደለም ማለት ነው። ዋናው አተረጓጉሙ ስለሆነ ይህ ደግሞ በሰዎች ብቻ ሊሰራ የሚችል ነው። ስለዚህ ኤአይ ምንድነው የተጻፈንለትን ነገር ወይም እዛ ያገኘውን ዳታ አቀናጅቶ ሊያቀርብ ይችላል እንጂ ውስብስብ የሆነውን የህግ አተረጓጎም ሊረዳው አይችልም ተብሎ ነው የሚገመተው። እንዲሁ ደግሞ ለምሳሌ ምክንያታዊነትን ብናይ ደግሞ ምክንያታዊነትን ባጣመረ ወይም በያዘ መልኩ መልሱን ወይም አገልግሎቱን ማቅረብ ላይም ከሰው ጋር አይወዳደርም ወይም አይነጻጸርም ማለት ነው። ዝቅተኛ ነው ማለት ነው ችሎታው። እንዲሁ ኤአይን ጠበቃ ብታደርጉ ተጠያቂነት ከማስፈን አንጻር ለምሳሌ ሚስጥራችሁ በሆነ መንገድ ወይም ስህተት እንግዲህ ማሽን አይደለ ወይም ደግሞ እንግዲህ መቼም እንደ ሰው አይደለም እና የሆነ ስህተት ቢፈጠር ማንን ትጠይቃላችሁ? ማንም ሪስፖንሲቢሊቲ ወይም ኃላፊነት የሚወስድ የለም ማለት ነው። በተለይም ደግሞ ባለጉዳይ ከጠበቃው የሚፈልገው ሁለት ነገር አለ። ጉዳዩን ምንድነው? የመጀመሪያው ጉዳዩን አንድ ጠበቃ በውጤታማነት እንዲጨርስለት ይፈልጋል። እንዲሁ ደግሞ በሂደቱ አይዞን ማኔጅ እናደርገዋለን፣ እንወጣዋለን የሚል ይሄ የሰውኛ ባህሪን የያዘ ሰዎች ሲነጋገሩ ሊግባቡበት የሚችል ሁኔታ አለና
ይህንን እንግዲህ ከኤአይ ሊገኝ እንደማይችል ግልጽ ነው ማለት ነው። ይህን እንግዲህ የኢትዮጵያ ሕዝብ እንዴት ከኤአይ ጋር ወደፊት ምናልባት ተግባራዊ ይደረግ ከተባለ እንዴት እንደሚተገብረው ማሰብ ከባድ ነው የሚሆነው። የጠበቃ ወይም ሌሎች ባለሙያዎች ስራ እኮ በህጉ ትንታኔ ላይ ብቻ የተመረኮዘ አይደለም። ክርክሩ የሚቀርበው ብዙ ነገሮችን ከግምት አስገብቶ መሆኑ ይታወቃል። ለምሳሌ እንግዲህ አንድ ኬዝ ተይዞ ክርክር ሲደረግ ወይ ክስ ሲመሰረት ሊሆን ይችላል። ብዙ ነገሮች ኮንሲደር ይደረጋሉ ወይ ከግምት ይገባሉ። እንደው ክርክር ላይ ቢታይ እንኳን የዳኛ ባህሪ ያለ፣ የተከራካሪዎችን ሁኔታ፣ የችሎቱ ድባብ ራሱ ይኖራል እና የሰው ልጅ ብቻ መረዳትና ከዚያው አንጻር የሚሰራውን ስራ የሚቀኝበት ሁኔታ አለ ማለት ነው። በኤአይ ሊገኝ የማይችል ኳሊቲ ወይም ችሎታ ማለት ነው። እንግዲህ አንድ ምንድነው ማምለጥ የማንችለው ነገር በጊዜ ሂደት የሰው ልጆች በሮቦቶች ወይም ኤአይ እየተተኩ መምጣታቸውን ማምለጥ አንችልም። ምንም አቮይድ የምናደርገውም ነገር አይደለም። ምክንያቱም ሂደቱ በግልጽ እያሳየ ስለሆነ ማለት ነው። ሌሎች ሙያዎች ቢኖሩም እንግዲህ የህግ ስራ ግን በእኔ አመለካከት ወደዚህ ለመቀላቀል አስቸጋሪ እንደሚሆን አምናለሁ። በተለይ ጉዳዮቹን ይዞ ክስ መመስረት፣ መከራከርን ማለት ነው። እንደ ሪሰርች ያሉ ስራዎች በሂደቱ እንግዲህ የሆነ ጊዜ ላይ በኤአይ ሳይተኩ አይቀርም ብዬ አስባለሁ። ነገር ግን ከዚህ ውጪ ይሄ ክርክርን ወይም ክስ መስረትን ወይም ሌሎች እነዚህ ዋና እንግዲህ ህግን ስናስብ ኬዝን ነው የምናስበው። ስለዚህ ኬዝን ይዞ ዳር ማድረስ ላይ እንግዲህ ኤአይ ወደፊትም ቢሆን ለመግባት እጅግ ፈተና እንደሚሆንበት አስባለሁ። እንግዲህ እናንተስ ምን ትላላችሁ? ስለዚህ ለዛሬ ይህንን ከተባባልን ይበቃናል። ከቀናት በኋላ በሌላ ቪዲዮ እንደምመለስ ታውቃላችሁ። ስለዚህ ሰብስክራይብ አድርጋችሁ የደውል ምልክቷን ከተጫናችሁ በየቀናት ልዩነት የምንለቀው ቪዲዮ ይደርሳችኋል ማለት ነው። ለዛሬው ግን እናመሰግናለን። መልካም ጊዜ